በቤታችን በእኛ ዲዛይን ቆንጆ አድርገን የሰራ ነው። በእኛ ይሄ የእኛ ልብስ ነው፣ የትም ያልተለበሰ በራሳችን ዲዛይን ክሬት አድርገን የአይ ከለሮችን ሰጥተን በአዲስ አሰራር ያመጣ ነው። ሰላም እንዴት ናችሁ? የኤብሩ ዲዛይን ቤተሰቦች፣ ኤብሩ ዲዛይን ይባላለሁ። ላለፉት 6 ዓመታት ጥልፍ ሰራ ቆይቻለሁ። ከጥልፍም ባሻገር ደግሞ ወርክሾፕ ላይ ከስተመሮች ልብስ ያዙኝ ነበረ፣ በዛም ሰራ ቆይቻለሁ ማለት ነው። አሁን ደግሞ በወርክሾፕ ስታግዙኝ በነበሩ ሰዎች ፍሬያችሁ አፍርቶ ያገዛችሁኝ ሁሉ ለቁም ነገር በቅቶ አሁን ላይ ሱቅ ከፍተናል ማለት ነው። ከሱቁም ባሻገር ዩቲዩብ የራሳችን ዩቲዩብ ከፍተናል ማለት ነው። ስታግዙ ለነበራችሁ በሙሉ አመሰግናለሁ። አሁንም እገዛችሁ እንዳይለየኝ። ይሄን ቪዲዮ እንግዲህ ሼር፣ ላይክ ለምታውቁት ሰው እንግዲህ የላካችሁ አግዙኝ፣ አበረታቱኝ ይላለሁ። አመሰግናለሁ። ከዚህ በመቀጠል እንግዲህ ልብሶቼን አሳያቸዋለሁ ማለት ነው። ሰላም ቤተሰቦች፣ ወደ ልብሶቻችን ስንሄድ እንግዲህ መጀመሪያ ላይ የምናገኘው ይሄን ልብስ ይሆናል ማለት ነው። ይሄን ልብስ እንደምታዩት እንግዲህ ቆንጆ ሆኖ የተሰራ በውሃ ሰማያዊ እና በሻምፓኝ የተሰራ ልብስ ነው። እንግዲህ እንደምታዩት ይሄ ልብስ ምንም ልላችሁ አልችልም። ለፈለጋችሁት ፕሮግራም፣ ለፈለጋችሁት ቦታ መለበስ የሚችል ነው። ልብሱን እንግዲህ እንደምታዩት ሻምፓኝና እንዳልኳችሁ ውሃ ሰማያዊ ነው። ክሮቻችንም የዱባይ ክሮች ናቸው ማለት ነው። ውሃ ሰማያዊ በሻምፓኝ እንግዲህ ድምቅ ብሎ የተሰራ ልብስ ነው። ፈርጦች የገቡበት መንገድ፣ እጅ ዳይመንዶች የተከተከቱበት መንገድ፣ እዚህ ጋር ደግሞ ዳይመንዶችን የሰራንበት መንገድ፣ ከታችም እንግዲህ እንደምታዩት መስቀሉን የሰራንበት መንገድ ቆንጆ ነው የተሰራ ልብስ ነው። ይሄ ልብስ መስቀሎቹ ዳይመንድ የገቡበትም ብቻ ምን ልበላችሁ ቆንጆ ነው የተሰራ ልብስ ነው ማለት ነው። ወደ ላይ ስንሄድ ደግሞ ከላይ እንግዲህ ክብ ቪ የሆነ ልብስ ነው። ከስተመሮቻችን ደግሞ የፈለገችው ይህን ልብስ ሙሉ ለሙሉ ጥልፍ እንዲሆንላት ነው ማለት ነው። እኛም ቆንጆ አድርገን ሰርተንላታል። ልብሱ ዋራጅ ሆኖ የተሰራ ልብስ ነው። ከስተመሮቻችን እንግዲህ እናንተ ዋራጅ ካልፈለጋችሁ ከላይም በምትፈልጉት መልኩ ይሰራላችኋል ማለት ነው። ደንበኞቻችን የኛ ከስተመር እንግዲህ ልብስ የፈለገችው በእጅጌ ጉርድ ነው። እኛም በእጅጌ ጉርድ ነው የሰራንላት ማለት ነው። እንደምታዩት ልብሱ ዋራጅ ሆኖ ቆንጆ ሆኖ የተሰራ ልብስ ነው። ዋራጅም ካልፈለጋችሁ ካለ ዋራጅ መሰራት ይችላል ማለት ነው። ከላይ እንደምታዩት ፈርጦ የገባበት መንገድ፣ ዳይመንዶቹ የገቡበት መንገድ፣ ዲዛይኑ ያረፈበት መንገድ ቆንጆ ሆኖ የተሰራ ልብስ ነው። እንግዲህ ደንበኞቻችን ኦርደር አድርገውን እኛንም ቆንጆ አድርገን እንሰራላቸዋለን። ይሄ ልብስ ቆንጆ ሆኖ ተሰርቶ በአማረ መልኩ ተሰርቶ ማለት ነው እኛ ጋር 40 ሺህ ብር ያገኙታል ማለት ነው። አመሰግናለሁ። ወደ ቀጣይ ልብስ ስንሄድ እንግዲህ ከስተመሮቻችን ይሄ ልብስ በቤታችን በእኛ ዲዛይን ቆንጆ አድርገን የሰራ ነው። ይሄ የእኛ ልብስ ነው፣ የትም ያልተለበሰ በራሳችን ዲዛይን ክሬት አድርገን አዲስ አሰራር በአዲስ አሰራር በአይ ከለሮችን ሰጥተን በአዲስ አሰራር ያመጣ ነው። ከልብሱ ከታች ስንጀምር እንግዲህ ብዙም ሰፊ ያልሆነች ለሙሽራ ሚዜዎች የሚለበስ ልብስ ናት ማለት ነው። ለሙሽራውም ከፈለገች በትልቁ ይሄን ዲዛይን በትልቁ መስራት እንችላለን። ይሄ ልብስ እንግዲህ ውሃ ሰማያዊ፣ ቀይና አረንጓዴ ሻምፓኝ ነው የተጠቀምን። ሙሉ ክሮቹም የዱባይ ክሮች ናቸው ማለት ነው። ዲዛይኖቹ በፈርጥ የታጀቡበት መንገድ ቆንጆ ሆኖ የተሰራ ልብስ ነው። እንደምታዩ ከስተመሮቻችን ይሄ ልብስ ቅድምም እንዳልኳችሁ የኛ የቤታችን ዲዛይን ነው ማለት ነው። ወደ ላይ ስንሄድ በጣም የወደድኩትና በጣም የተደሰትኩበት በራሴ በሙያዬ በጣም የተደሰትኩበት ልብስ ነው። ምንም ነገር የለውም፣ የራት ልብስ ነው የሚመስል፣ እጅ ምናምን የለውም። እዚህ ጋር እንደምታዩት ቀበታውም ቬቪ ያመጣ ነው። ይሄን ደግሞ በተላላፊ አድርገን መንገድ ከቅድም ካሳየናችሁ ከለሮች መንገድ ወሰድና መንገዶችን ደግሞ በፈርጥ አጀብናቸው ማለት ነው። እንግዲህ እንደምታዩት ከስተመሮቻችን ስለ ልብስ ብዙ ማለት አልፈልግም። በቃ ጽድት ያለ ቆንጆ የሆነ ልብስ ለየትኛውም ቦታ የሚለበስ ያው ለወጣቶች ነው እንግዲህ ለወጣቶች ላይ ልብስ የሚሆን ማለት ነው። ለወጣቶች ቆንጆ ነው። ለራትም ለፈለጋችሁትም መልበስ ትችላላችሁ ይህን ልብስ። ምክንያቱም ለራት ያልኩበት ምክንያት ከላይ የራት ልብስ ዲዛይን ወስደን የሰራ ነው ማለት ነው። ይሄ ልብስ እንግዲህ በ5 አርብ በ3 አይና መነን ቆንጆ አድርገን ጥልፉ መሸከም በሚችል አድርገን የሰራ ነው ማለት ነው። ይሄ ልብስ በፈለጋችሁት አይነት ክር በፈለጋችሁት አይነት የከለር አገባብ ቆንጆ ሆኖ አልቆለት ተሰርቶ እኛ ጋር 25 ሺህ ብር ያገኙታል ማለት ነው።
ወደ ቀጣይ ስንሄድ እንግዲህ ይሄን የብትን ጨርቅ ልብስ ነው የምናገኘው ማለት ነው። ልብሱን እንደምታዩት ወይን ጠጅ ከለር ነው። ወይን ጠጁ ነው ደማቁ ወይን ጠጅ በሻምፓኝ የተሰራ ልብስ ነው። ልብሱ ከስተመሮች የኛ ከስተመር ፈርጥ ፈልጋለሁ ስላለች እያንዳንዱ ቦታ ላይ ፈርጥ አድርገንላታል ማለት ነው። ይህ ልብስ እንግዲህ ቆንጆ ሆኖ የተሰራ በሁለት አይና መነን አሪፍ ነው የተሰራ ማለት ነው። እንግዲህ ወደ ላይ ስንመጣ ከላይ የምናገኛት ኖርማል ብትን ጨርቅ ነች። ሰፋ ብላ የተሰራች ልብስ ነች። ልብሷ እጅዋም ከስተመሮቻችን እጅዋም ሙሉ ነው የፈለገች፣ በሙሉ ነው የሰራላት። ጥልፉም ሰፊ እንዲሆን ነው የፈለገች፣ እኛም ሰፊ ነው ያደረግንላት። የሚገርማችሁ ነገር አንገቷን እንደዚህ ነው የምንፈልግ ብላ ዲዛይን የሰጠችን፣ እኛ አንገቱን ቆንጆ አድርገን የሰራላት። እንደምታዩት አንገቱ የመጣበት መንገድ ዚግዛጉ ቪው ምናምን ቆንጆ ሆኖ የተሰራ ልብስ ነው። ይሄ ልብስ አልቆለት ፈርጥ ከፈለጋችሁ ፈርጥ፣ ካልፈለጋችሁ ደግሞ ያለ ፈርጥም እነግራችኋለሁ። ያለ ፈርጥ 16 ሺህ ብር ነው። ፈርጥ ካለው ደግሞ 18 ሺህ ብር ይሆናል ማለት ነው። እሺ ሰላም ቤተሰቦች፣ ቀጣይ የምናገኛት እንግዲህ እችን ነው። ቀጭን አርብ ነች፣ ቀጭን ልብስ ነች። ቀይና ነጭ በዳይመንዱ መሀል ላይ ነጭ ጣልጣል ብሎበት ማለት ነው። ሁለት አይና መነን ቆንጆ ሆኖ የተሰራ ልብስ ነው። ይህ እንግዲህ ከስተመሮቻችን በወራጅ ነው ያዘዘችን። የኛ ከስተመር በወራጅ ነው ያዘዘችን። ይህን ልብስ ወራጅ በአንገት ክብ ቪ ነው ያዘዘችን። እንደምታዩት እንግዲህ ቆንጆ የሆነ ወራጅ ልብስ ነው። እጁ ማንባሩ ሰፋ ብሎ የተሰራ አንገቱም ቆንጆ ሆኖ የተሰራ ልብስ ነው ማለት ነው። ይሄ ልብስ በፈለጋችሁት ዲዛይን፣ በፈለጋችሁት የአንገት አሰራር ማለት ነው፣ በፈለጋችሁት ቀጣይ ማላሳያችኋለሁ። በፈለጋችሁት ልብስ ተሰርቶልቲ 13 ሺህ ብር እኛ ጋር ያገኙታል ማለት ነው። አንገቱን ደግሞ አንገት በፈለጋችሁት ላልኳችሁ ልብሶች እንግዲህ ይሄ ነው አንገት። የኛ ከስተመር እንግዲህ ይሄኛውን የፈለገችው ሙሉ ዚግዛግ እንዲሆንላት ነው። እኛም ዚግዛግ አድርገን ቆንጆ አድርገን የሰራንላት። እጇም እጅ ረጅም እንዲሆን ብላ ግን አንድ መነን ብቻ ነው እንፈልጋለች። እንደዛ አድርገን የሰራንላት። እንደምታዩት እንግዲህ ሸፒ ነው። ያንኛው ብትን ነው። ይሄኛው ደግሞ ሸፒ የሆነ ልብስ ነው ማለት ነው። ይህም ልክ እንደዛኛው ልብስ አልቆለት 13 ሺህ ብር ያገኙታል ማለት ነው። አመሰግናለሁ። እሺ ተመልካቾቻችን እንግዲህ ከተሰፉ ልብሶች ውጭ ገና የተዘጋጁ ያሉ ልብሶችንም ላሳያችሁ። ይህን እንግዲህ እንደምታዩት ቆንጆ ሆኖ የተሰራ በእኛ ዲዛይን በደንበኛችን ከስተመር የተሰራ ልብስ ነው። ይሄ ልብሱ እንግዲህ እንደምታዩት አረንጓዴ፣ ነጭ፣ ቬጅ፣ ወርቃማ ምናምን ነው። ከስተመራችን ይህን የፈለገችው ብዙም ቀላ ያለ ከለሮችን ስለማትፈልግ ነጭና ቬጆች እንዲሆን የፈለገች፣ እኛም በእሷ ምርጫ የፈለገችውን ከለር አስመርጠናት። በነገራችሁ ላይ እኛ ስንሰራ ልብሶችን ከመስራታችን በፊት ሞክረን ለደንበኛችን እናቀርባለን። ደንበኛችን ክሩን ከሞከርነው በኋላ እሷ ከወደደችው በኋላ ነው ወደ ስራ ምንገባ። ይሄን ያደረግነውም እንደዛ ነው። እንግዲህ ከዚህ እንደምታዩት ውሃ ሰማያዊ ይጀምራል። ከውሃ ሰማያዊ በኋላ ደግሞ አረንጓዴ፣ ከአረንጓዴ በኋላ ቬጆች፣ እቺ ዳይመንዶች የገባችበት መንገድ፣ ወርቃማ ያጀብንበት መንገድ እና ከለሮች ሁሉም ኮምቢኔሽኖች ቆንጆ ሆኖ የተሰራ በደንበኛችን ምን የተሰራች ሙሉ ለሙሉ እየሞከርን ነው እኛ የምናሳይ። ልብሱ እንደምታዩት እንግዲህ ቆንጆ ሆኖ የተሰራ በዱባይ ክር ነው የተሰራ ሙሉ ልብሱ። ከዛም ወርቃማው የገባበት መንገድ ሻምፓኝ ነው፣ እንዳለ ሙሉ ሻምፓኝ ነው። ከዛም ዲዛይኖቹ የዳይመንድ አገባቦቹ ምናምን። በነገራችሁ ላይ ይሄ ገና ፈርጥ ይቀረዋል። ፈርጥ ሲገባበት ደግሞ ልብሱን እሰቡት። ይህ ልብስ እንግዲህ እንዲህ ቆንጆ ሆኖ አምሮለት እኛ ጋር 40 ሺህ ብር ያገኙታል ማለት ነው። እዘዙን። በምትፈልጉት ከለር፣ በምትፈልጉት ዲዛይን፣ በምትፈልጉት በቃ ከለር እየሞከርን እናሳያቸዋለን ማለት ነው። ቀጣይ እንግዲህ ወደ ብትን ጨርቆች እንሄዳለን ማለት ነው። አመሰግናለሁ። ወደ ብትን ጨርቅ ስንሄድ መጀመሪያ የምናገኛት እንግዲህ እችን ጨርቅ ነው የምናገኛት። መጀመሪያ ላይ እንደምታዩት እንግዲህ ቀጭንም ሰፊም የማትባል ልብስ ነች። ሁሉን ከለር የያዘች ማለት ይቻላል። ከዚህ ጋር ስንጀምር ፒንክ፣ ከዚህ ጋር ደግሞ ቸኮሌት ከለር፣ ከዚህ ጋር ደግሞ እንደገና ፒንክ ይደግምና ከዛ ቸኮሌት ይገባል። ዳይመንዶቹ የገቡበት መንገድ እና ደግሞ ወርቃማ በብዛት ለምትወዱ፣ ሻምፓይ ለምትወዱ ቆንጆ ሆና የተሰራች ልብስ ነች። እቺ ሸማኔያችንን አሳምሮ በምንፈልገው መልኩ የሰራልን ነች። ከስተመሮቻችን እንግዲህ ይሄ ልብስ ከኛ ቤት ያሉ ልብሶች በሁለት አይና ቆንጆ ሆኖ የተሰሩ ልብሶች ናቸው። ነጠላው ደግሞ የሚገርማችሁ ነገር ልክ በተመሳሳይ በዛው ስፋት የተሰራ ነው።
ቆንጆ ሆኖ የተሰራ ነጠላ ነው። እንግዲህ እንደምታዩት ልክ ከቀሚሱ ጋር እኩል የሆነ ለእናቶች በተለይ ቆንጆ ሆኖ የሚያምርና በሁለት አይና ሀሪፍ የሆነ ልብስ ነው። እቺ ልብስ እንግዲህ ከኛ ጋር ቆንጆ ሆና ተሰርታላት ከላይ በምትፈልጉት እናንተ ከስተመሮቻችን በምትፈልጉት ቪ ከፈለጋችሁ ቪ፣ ክብ በፈለጋችሁት ዲዛይን ተሰርቶ ቆንጆ ሆኖ ከኛ ጋር ዋጋ 15000 ብር ያገኙታል። እዘዙን፣ ቆንጆ አድርገን እንሰራላችኋለን። አመሰግናለሁ። ከስተመሮቻችን እንግዲህ ወደ ቀጣይ ስንሄድ ቀጣይ ላይ የምናገኛት ቀይ በቤጅ የሆነች ልብስ ነች። እንደምታዩት ቀዩ በወርቃማ የታጀበ ልብስ ነው። ከታችም ማጀቢያ ያለው አለ ቬጅ፣ ሁሉም ነገር ቆንጆ የሆነች ልብስ። ቀይና ቬጅ አድናቂዎች እችን ልብስ አቀርበንላችኋል። እችን ልብስ እንደምታዩት እንግዲህ ነጠላዋም ልክ እንደ ቅድሟ ትልቅ ሆና የተሰራች ቆንጅዬ ልብስ ነች። እች ልብስ ከላይ በምትፈልጉት መልኩ ከላይ በቃ በፈለጋችሁት በሸፒም በዝርግፍም በምፈለጋችሁት ሆኖ ከኛ ጋር ያገኙታል። የዚህ ልብስ አልቆለት ቆንጆ ሆኖ ተሰርቶ 12000 ብር እኛ ጋር ያገኙታል። እዘዙን፣ ቆንጆ አድርገን እንሰራላችኋለን ማለት ነው። አመሰግናለሁ። ወደ ቀጣይ ስንሄድ ያው መጀመሪያ ላይ እያሳየናችሁ ያለ መካከለኛ የሆኑ ልብሶችን ነው። መካከለኛ የሆኑ ልብስ እችም ውሃ ሰማያዊ በቸኮሌት ከለር ቆንጆ ሆና የተሰራች ልብስ ነች። እንደምታዩት እንግዲህ ሁለት ከለር ነች። ቆንጆ ሆና የተሰራች ውሃ ሰማያዊና ቸኮሌት፣ ቸኮሌቱ ቀይ ወርቃማ አለው። ከዛ በተረፈ ጉብጉባና ጉብጉባ ቆንጆ ሆኖ የተሰሩ ልብስ ናቸው። ነጠላዋ ደግሞ ልክ እንደ ቅድሞቹ ከቀሚሱ መካከለኛ የሆነች ቆንጆ ነጠላ ነች። ነጠላውን ስፋቱ እንደምታዩት ቆንጆ ነጠላ ነው። ሁሉም የኛ ልብሶች ሁለት አይና መነን ቆንጆ ሆኖ የተሰሩ መሮቻችን ቆንጆ ሆኖ የሚወደዱ ልብሶች ናቸው። እቺ ልብስ እንግዲህ ከላይ በምትፈልጉት መልኩ አልቃለት ከኛ ጋር 14000 ብር ያገኙታል ማለት ነው። እሺ አመሰግናለሁ። ወደ ቀጣይ ስንሄድ ደግሞ ቸኮሌት የምትወዱ ቸኮሌት የሆነ ልብሶች የምትወዱ ማለት ነው። እንግዲህ እቺ ቸኮሌት በሻምፓይ የተሰራች ነች። ከቸኮሌቱ ላይም ቅድም እንዳልኳችሁ ቀይ ወርቃማ አለው። ቀይ ወርቃማ ቆንጆ ሆኖ የተሰራ ከዚህ ጋር ፍላወር የገባበት መንገድ ሁሉም ነገር ቆንጆ ጥንቅቅ ብላ የተሰራች ልብስ ነች። እቺ እንግዲህ እንደምታዩት ቸኮሌት የበዛባት በጣምም ያልሰፋች በጣምም ያልጠበበች ለእናቶች በተለይ የሚወዷት አይነት ከለር ነች። ዝም ያለች ከለር። ነጠላውም እንግዲህ ነጠላዋ ልክ እንደ ቅድሞቹም እቺ ቆንጆ ሆና የመሃል ዲዛይኑ የገባበት ነች። እቺም ቆንጆ ሆና የተሰራች ልብስ ነች። ደንበኞቻችን እቺም ያው ቅድም እንዳልኳችሁ ሁሉም መኖኖች ምናምን እኛ ጋር ያሉ ልብሶች መኖኖቻቸው በጣም ቆንጆ በደንብ የተመታ ነው። ይሄ እንደምታዩት ሸማኔያችን ቆንጆ አድርጎ ባዘዝነው መልኩ ነው የሚሰራልን። ይሄ ልብስ ቆንጆ ሆኖ ተሰርቶ በአማረ መልኩ ከላይ በፈለጋችሁት አሁንም ቅድም እንዳልኳችሁ ከላይ በፈለጋችሁት ሆኖ ተሰርቶ 16000 ብር እኛ ጋር ያገኙታል ማለት ነው። እሺ አመሰግናለሁ። ወደ ቀጣይ እንሂድ። ውድ ከስተመሮቻችን እንግዲህ እስካሁን ስናሳያችሁ የነበረው መካከለኛ ልብሶችን ነው። አሁን ደግሞ ሰፋ ያሉትን ለእናቶች ይሆናሉ ብለን ያሰብናቸውን ነው የምናቀርብላችሁ። ከዚህ በመቀጠል እንግዲህ ማሳያችሁ ይሄ ነው። ይሄ ልብስ ቬጅ በፐርፕል ነው። ያው ዛሬ እንግዲህ የሚገርመው ነገር ሁለት አይነት ከለሮችን ነው እያቀረብላችሁ ያለ። እችም ቬጅ በፐርፕል ቆንጆ ሆና የተሰራች ከሸማኔያችን ማለት ነው። ቆንጆ ሆና የተሰራች ልብስ እያት እንዴት እንደምታምር ከዚህ ጋር መስቀሎቹ የገቡበት መንገድ፣ መስቀሉ የተሰራበት መንገድ ቆንጆ ሆኖ የተሰራ ልብስ ነው። ይሄ እንደምታዩት እንግዲህ ሁለት አይና መነን በቆንጆ ሸማኔ ሆኖ የተሰራ ልብስ ነው። ከዛ በመቀጠል ነጠላው ደግሞ ቆንጆ ሆኖ የተሰራ ሙሉ ዲዛይን ገብቶ የተሰራ ልብስ ነው። ይሄ ልብስ ከፈለጋችሁ ለእናቶች ከፈለጋችሁት ደግሞ ለሚዜዎች ቆንጆ ሆኖ መሰራት ይችላል ማለት ነው። ይሄ ልብስ አልቆለት ከላይ በፈለጋችሁት ዲዛይን ቆንጆ ሆኖ ተሰርቶ 23000 እኛ ጋር ያገኙታል ማለት ነው። ይዘዙን፣ ቆንጆ አድርገን እንሰራላችኋለን። አመሰግናለሁ። ወደ ቀጣይ ልብስ ቀጣይ ላይ የምናገኛት ደግሞ እቺ ነች። አረንጓዴ አፍቃሪያኖች እንግዲህ አረንጓዴ አምጥተንላቸዋል ማለት ነው። አረንጓዴና ቢጫ ብርቱካናማ ውሃ ሰማያዊ የገባበት ሆኖ መደቡ ደግሞ እንደምታዩት አረንጓዴ በአረንጓዴ ራሱ ወርቃማ ሆኖ የተሰራ ልብስ ነው። ይሄ ልብስ የሚገርማችሁ ቆንጆ ሆኖ የተሰራ ከላይ ደግሞ አንገቱ ሲጠለፍ ክብም ሆነ አራት ማዕዘንም ሆነ ሁሉ ዲዛይን መግባት የሚችል ሆኖ የተሸመነ ልብስ ነው። እንደምታዩት
ቆንጆ ልብስ ነው ይሄ። ካሁን በፊትም ሰርተ ነው ነበር በሌላ ልብስ ቢሆንም ግን ቀረጻ አላደረግንበትም። እቺን ግን አሁን ለእናንተ እናቀርብላችኋለን ማለት ነው። ከዚህ በመቀጠል ነጠላዋን ደግሞ ላሳያችሁ። ነጠላዋ ደግሞ እንደምታዩት ቆንጆ ሆና የተሰራች ሙሉ ዲዛይኗ ማለት ነው። ጉጉዋም ምናምን ሳትቀር የገባች ነች። እቺ ልብስ ካሁን ቀደም ስለው እንደነበረው ልብሶቻችን ሁሉም ሁለት አይና መነን ቆንጆ ሆኖ የተሰሩ ልብስ ናት። እቺ ልብስ ከላይ አልቃለት 22 ሺህ ብር እኛ ጋር ያገኙታል። በፈለጉት ዲዛይን ነው። በነገራችሁ ላይ በፈለጉት ዲዛይን በፈለጋችሁት ልብስ ማሸመንም የምትፈልጉ ካላችሁ ጊዜ ያላችሁ እናሸምንላችኋለን። ከዛ በመቀጠል ደግሞ ያው እቺንም ያው ካሁን ቀደም እንደነበሩ ልብሶች ሁለት ከለር ነች። የሚገርማችሁ ሁለት ከለር አበዛን። ያው እንግዲህ እንዳጋጣሚ ሆኖ ከሸማኔ ያስገባናቸው ልብሶች ዛሬም ሁለት ከለሮች ናቸው። ከዚህ ልብስ የወደድኩት ነገር ቬጅ እና አረንጓዴዎች ደግሞ አረንጓዴ የገቡበት መንገድ እነዚህ አረንጓዴ ሶስት አይነት አረንጓዴ ነው ያሉት። አረንጓዴ ደማቁ አለ፣ ፈዛዙ አለ። እንደዛ ሆኖ በአንድ ላይ ሽርቡ ነው የተሰራ ልብስ ነው። እንደምታዩት ብዙም ያልደመቀ ልብስ ለምትወዱ ከስተመሮቻችን ይህን ልብስ ለእናንተ አቀርብላችኋለሁ ማለት ነው። ነጠላዋም ቆንጆ ሆና የተሰራች ነጠላ ነች። ማላበሻ የምትሆን በፈለጋችሁት ጊዜ የምትለብሱት ከለሩ ብዙም የማያሳጣ ልብስ ነው። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶለት አልቆለት ከላይም አሁንም እንደምላችሁ ከላይ በምትፈልጉት መልኩ በምትፈልጉት አይነት ተሰርቶለት እኛ ጋር 20 ሺህ ብር ያገኙታል ማለት ነው። እዛዙን ኦርደር አድርጉን፣ ቆንጆ አድርገን እንሰራላችኋለን። አመሰግናለሁ። ወደ ቀጣይ ልብስ ቀጣይ ላይ የምናገኛት እንግዲህ ያው እቺን ነው። እቺ ልብስ ዶቃ ለምትወዱ ደማቅ ዶቃ ልብስ ለምትወዱ ከስተመሮቻችን ነው ያመጣናት። እቺ ልብስ እንግዲህ ዶቃ በአረንጓዴ ልብስ ነው ያቀረብንላችሁ። ከዚህ በፊት ይህ ልብስ በነጭም ተሰርቷል፣ በቀይም ተሰርቷል። በነጭም በኋላ አሳያችኋለሁ። በዲዛይኑ ተቀይሮ በአረንጓዴም በቀይም ተሰርቷል። እቺ ደግሞ ከየትም ያልተለበሰች ቆንጆ ዶቃ ልብስ ነች። እንደምታዩት እንግዲህ መስቀሉ የገባበት መንገድ፣ ዳይመንዱ የሄደበት መንገድ፣ እዚህ ጋር ጉጉም ያለው መንገድ ቆንጆ ሆኖ ነው የተሰራ። ሸማኔያችን በዚህ አጋጣሚ አመሰግናለሁ። ቆንጆ አድርገን የሰራልን። ነጠላዋም በጣም የምታምር ግማሿን ዲዛይን ወስደው ነው የሰሯት ማለት ነው። ይሄ ልብስ እንግዲህ አልቆለት ቆንጆ ሆኖ ተሰርቶ እኛ ጋር 17 ሺህ ብር ያገኙታል ማለት ነው። ስለ መህናችን ያው እንግዲህ ብዙ መናገር አልፈልግም። መህናችን ሁለት አይና ነው። ቆንጆ ሆኖ የተሰራ ልብስ ነው። ኦርደር አድርጉን፣ ቆንጆ አድርገን እንሰራላችኋለን። ወደ ቀጣይ ልብስ እስካሁን እንግዲህ ስናሳያቸው የነበረ ሁለት ከለር የነበረባቸው ከለሮች ነበሩ። አሁን ደግሞ እንግዲህ ያው ብዙ ከለር ያላቸው ልብሶችን ነው። ይሄም እንደምታዩት ውስጡ ቬጅ ነው። መደቡ ቬጅ በወርቃማ ሆኖ እዚህ ጋር እንደምታዩት እንግዲህ ብዙ ከለሮችን ያማከረ ነው። ፒንክ አለ፣ አረንጓዴ አለ፣ ድጋሚ ፒንክ አለ፣ ቸኮሌት ከለር አለው። ብቻ ሁሉንም ከለር ያማከለ ያው ከለር ደግሞ በብዛት ለምትወዱ ከስተመሮቻችን የቀረበ ልብስ ነው። ይሄ ልብስ እንግዲህ ነጠላችን እንግዲህ እንደምታዩት ቆንጆ ሆና የተሰራች እና ደግሞ ስፋቷ ርዝመቷ ምናምን እንደምታዩት ረጅም የሆነች ነጠላ ነች። ይሄም ለእናቶች ለየትኛውም አይነት ፕሮግራም ቆንጆ አድርጋ የምትለበስ ልብስ ነች። ኦርደር አድርጉን። እንግዲህ ይሄ ልብስ ከላይ በፈለጋችሁት አሁንም በፈለጋችሁት ዲዛይን እና ቅርጽ ከኛ ጋር ይሄን ልብስ ቆንጆ ሆኖ ይሰራላችኋል ማለት ነው። ይሄ ልብስ አልቆለት በምትፈልጉት መልኩ በአማረ መልኩ ተሰርቶ እኛ ጋር 16 ሺህ ብር ያገኙታል ማለት ነው። ቀጣይ ላይ የምናገኘው ደግሞ እንግዲህ ውሃ ሰማያዊ ሆኖ ሰፊ ልብስ ነው። እንግዲህ ለእናቶች ይሆናል። ይሄ ለሙሽራ እናቶችም ይሆናል። ሰፊ ልብስ ቆንጆ ሆኖ የተሰራ ውሃ ሰማያዊ እና በወርቃሞች ስብስብ የተሰራ ልብስ ነው። ይሄ እንግዲህ ያው ካሁን በፊትም ብያችኋለሁ። ዛሬ ሁለት ከለር ነው ያበዛንባችሁ። ይሄ ልብስ እንግዲህ እንደምታዩት ውሃ ሰማያዊ ልብስ ጥርት ያለ ቆንጆ የሆነ ልብስ ነው። ልብሱ እንደምታዩት እንግዲህ ጥልቀቱን፣ ስፋቱን፣ ቁመቱንም እንግዲህ እናንተ አይታችሁ መስክሩ። ከዛ በመቀጠል ነጠላዋን እናሳያችኋለን። ነጠላው የሚገርማችሁ ነገር ሰፊ ነው። ከልብሱ ትልቅነት አንጻር ነጠላውም ሰፊ ሆኖ ቆንጆ ሆኖ የተሰራ ልብስ ነው። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ
በምትፈልጉት አይነት ዲዛይን፣ በምትፈልጉት አይነት ቅርጽ፣ በምትፈልጉት አይነት ከለር በፈለጋችሁት እናንተ በፈለጋችሁት ኦርደር አድርጉን እኛ ጋር ይህን ልብስ 18 ሺህ ብር ያገኙታል ማለት ነው። በመቀጠል እንግዲህ ያው እስካሁን ስናሳያቸው የነበረው አይነት ልብስ ወጣ ያለ ልብስ ነው። ደግሞ ይሄ ልብስ እንደምታዩት ደመቅ ያለ ቦግ የሚያደርግ ልብስ ነው። ይሄ ልብስ እንግዲህ እንደምታዩት ይሄም መደቡ ቬጅ ሆኖ እንደዚህ ከላይ የምታዩት ከለር ደግሞ የሁሉም ወርቃማ ስብስብ ነው። ለምሳሌ እዚህ ጋር ጎልደን አለው፣ ፒንክ አለው፣ አረንጓዴ ወርቃማ አለው። ሁሉም ወርቃማ ተሰብስቦ በአንድ አስገቡትና ይህን የመሰለ ከለር ሰጠ ማለት ነው። ልብሱ እንደምታዩት ቆንጆ ሆኖ የተሰራ ልብስ ነው። ይሄ ልብስ በምትፈልጉት ይሄ በነገራችን ላይ ክብ ቢሰራ አሪፍ ነው። እነዚህ ዲዛይኖች ይገባሉ፣ እንደዚህም ድግ ዲዛይኖች ይገባሉ። እኛ ደግሞ ቆንጆ አድርገን እንሰራላቸዋለን። ነጠላውም ከዚህ ቀደም በነበሩት ይህም ነጠላ ትልቅ ነጠላ ነው ማለት ነው። ነጠላችንም እንደምታዩት ቆንጆ ነጠላ ነው። ይሄ ልብስ ቆንጆ ሆኖ ይሰራላችኋል። እኛ ጋር በምትፈልጉት ቅርጽ፣ በምትፈልጉት አይነት ዲዛይን፣ በምትፈልጉት በቃ በፈለጋችሁት እኛ ጋር ኤቭሪ ዲዛይን ደስ የሚለው ነገር ከስተመሮቻችን በፈለጉት መልኩ ነው የምናስተናግዳችሁ ማለት ነው። ከስተመሮቻችን እንደፈለጋችሁ እዘዙን፣ በፈለጋችሁት መልኩ ቆንጆ ሆኖ ይሰራል። ይሄ ልብስ ቆንጆ ሆኖ ተሰርቶ አልቆለት 18 ሺህ ብር እኛ ጋር ያገኙታል ማለት ነው። ቀጣይ ደግሞ የምናሳያችሁ ዶቃ ሆና ወርቃማ የበዛባት ልብስ ነው ማለት ነው። እቺ ልብስ እንግዲህ ዶቃ በብዛት በስቶባት ግን ደግሞ ከላይ ወርቃማው ዶቃነቱን ፍዝዝ እንዲያደርገው ታስቦ የተሰራ ልብስ ነው። እንደምታዩት እንግዲህ ደንበኞቻችን ይሄ ልብስ ዲዛይኗ ቆንጆ የሆነች ያማረች እና ደግሞ ዶቃ በወርቃማ የሆነች ማለት ነው። እንደምታዩት እዚህ ጋር ዚግዛጉ የሄደበት መንገድ፣ ዳይመንዱን ያጀበበት መንገድ ምናምን ቆንጆ ሆኖ የተሰራ ልብስ ነው። በነገራችሁ ላይ እዚህ ላይም ፈርጥ ማድረግ የምትፈልጉ በፈለጋችሁት ፈርጥ እናደርግላችኋለን። በፈለጋችሁት ፈርጥ ማለት ነው። ፈርጥ ይሆንበታል፣ ይገባበታል። ፈርጥ ሲሆንበት ደግሞ ቆንጆ ይሆናል ማለት ነው። ነጠላዋንም እንደምታዩት ቆንጆ ሆና የተሰራች ነች ማለት ነው። መነናችንም በጣም ነው የሚያምር። 2 አይና መነን፣ ቆንጆ የሆነ መነን ነው። ኦርደር አድርጉን። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቶ አልቆለት 17 ሺህ ብር እኛ ጋር ያገኙታል ማለት ነው። አመሰግናለሁ። እሺ ቤተሰቦች ቆይታችን ይመስል ነበረ። ማዘዝ ለምትፈልጉ ዋትስአፕ እና ቴሌግራም ላይ ማግኘት ይችላሉ። ስልኬንም ከታች አስቀምጥላችኋለሁ ማለት ነው። አድራሻ ከጎላጉል 22 ወደ ቦሌ መድኃኔዓለም የሚወስደው መንገድ ወርቁ ህንጻ ፊት ለፊት ሚዮቢ 2ኛ ፎቅ ላይ ያገኙናል። ኤቭሪ ዲዛይን ብላችሁ ትመጡ እንቀበላችኋለን ማለት ነው። ቆይታችን ይህን ይመስላል። አመሰግናለሁ።